ማራኪና የሰዎችን ልብ መያዝ የሚችል ድምፅ ማዳበር ከፈለጋችሁ በዚህ ቪዲዮ ላይ የምነግራችሁ የ2 ደቂቃ ምክር ተግባራዊ ለማድረግ መወሰን ብቻ ነው የሚጠበቅባችሁ። ይህንን በየቀኑ ለ2 ወር ተግባራዊ ካደረጋችሁ በእርግጠኝነት የሚደመጥ ለውጥ ድምፃችሁ ላይ ይመጣል። ቤቱኤል እባላለሁ። የመግባባት ክህሎታችሁ ማሳደግ የምትፈልጉ ከሆነ ቻናሉ ሰብስክራይብ እንድታደርጉት ጋብዛችኋለሁ። ወደ ገደለው ልግባ። አብዛኛው ሰው ድምፁ ደካማ የሚሆነው ከዚህ ጋር ለመናገር ስለሚሞክር ብዙ ሰው ከጉሮሮ ነው የሚያወራው። ይሄ ግን ወደ ደረት መውረድ ሲችል ድምፃቸው የበለጠ አቅም ይኖረዋል። ያንን የሚያደርገው እንቅስቃሴ ደግሞ ሃሚንግ ይባላል። እጃችሁ እዚህ ጋር መሆኑን እርግጠኛ ሆኑ። እዚህ ጋር እንቅጥቅጥ ወይም ቫይብሬሽን ሊሰማችሁ ይገባል። ያ ስለሆነ ድምፁ እንዲወርድ የሚያደርገው ማለት ነው። እናም ባላችሁ ቁጥር እየመጣ እዚህ ድረስ ንዝረቱ ሊሰማችሁ ይገባል። ይሄንን በየቀኑ ለ2 ወር ተግባራዊ ካደረጋችሁ ለውጥ ትመለከታላችሁ። ከዛ በኋላ ይቆማል ማለት አይደለም። ያ ግን በቀን ለ10 ደቂቃ በቂ ነው ለውጥ ለመመልከት። ነገር ግን አተነፋፈሳችሁና ሌሎች 1-2 ጉዳዮች ላይ ደካማ ከሆናችሁ ውጤቱን የመመልከት እድላችሁን በጣም ዝቅተኛ ሊያደርግባችሁ ስለሚችል እሱን የሚጠቁም ቪዲዮ ከዚህ ቀጥሎ አስቀምጣለሁ። ዲፕ ቮይስ የሚለውን ቪዲዮ ተመልከቱት። ሙሉ ማሳያ ይሆናችኋል። ቻናሉ ሰብስክራይብ ማድረግ እንዳትረሱ። ቀጣይ ከዚህ የተሻሉ ሀሳቦች ይዘን ስለምንመጣ